ደረጃ ስትወጡ ወይም ደግሞ ከወንበር ስትነሱ ጉልበታችሁ ላይ ህመም ይሰማችኋል? ብቻችሁን አይደላችሁም። ብዙ ሰዎች በየቀኑ ተመሳሳይ ነገር ያጋጥማቸዋል። ዛሬ በኩሽናችሁ ውስጥ ባሉ 3 ቀላል ነገሮች ብቻ የሚዘጋጅ ሻይ አካፍላችኋለሁ። ይህ ብግነትን ለመቀነስና የመገጣጠሚያ ምቾትን ማጣት ለማርገብ ድጋፍ ሊሆን የሚችል ነው። ለ5 ቀን ብቻ ይሞክሩት እና ሰውነታችሁ እንዴት ምላሽ እንደሚሰጥ ይመልከቱ። ግን ከመጀመሪያው በፊት ይህ ሻይ ምን ማድረግ እንደሚችልና ምን ማድረግ እንደማይችል በትክክል ማወቅ አለብን። ስለዚህ እስከ መጨረሻው ተከታተሉኝ። ሰላም፣ እንኳን ወደ ሀበሻ ፋርማሲስት በሰላም መጣችሁ። እኔ ፋርማሲስት ሮማን ነኝ። የመገጣጠሚያ ወይም የጉልበት ህመም ካስቸገሮት ይህ ቪዲዮ ለእርስዎ ነው። ዛሬ ለ5 ቀናት ብቻ የሚደረግ ቀላል ልማድ አካፍላችኋለሁ። በየቀኑ 1 ብርጭቆ ተፈጥሯዊ ሻይ በመጠጣት ብግነትን ለመቀነስ ድጋፍ ሊሆን የሚችል ነው። ብዙ ሰዎች ጠቃሚ ሆኖ ያገኙት ተፈጥሯዊ ልማድ ነው። ንጥረ ነገሮቹ፣ አዘገጃጀቱና ለምን እንደሚሰራ በደንብ እንመለከታለን። የመገጣጠሚያ ህመም ብዙ ጊዜ የሚያመጣው በእድሜ መግፋት፣ ከመጠን ያለፈ አጠቃቀም ወይም ብግነት ወይም ኢንፍላሜሽን ምክንያት ነው። በመገጣጠሚያዎች ውስጥ ያሉ ለስላሳ ሽፋን ከጊዜ ወደ ጊዜ ሊሸረሸር ይችላል። ይህም አጥንት ከአጥንት ጋር በቀጥታ እንዲነካካ ስለሚያደርግ ህመምና ብግነት ወይም ኢንፍላሜሽን ያስከትላል። ውጥረት ወይም የስራ ጫና፣ የክብደት መጨመር፣ የእንቅስቃሴ ማነስ፣ ይህ ሁሉ ሂደት ሊያባብሱት ይችላሉ። የመጀመሪያው ንጥረ ነገር እርድ ነው። እርድ ኩርኩሚን የተባለ ንጥረ ነገር ይይዛል። ኩርኩሚን በጣም ጠንካራ ጸረ ብግነት ባህሪ ስላለው በሰፊው ይታወቃል። በሰውነት ውስጥ ብግነትን የሚያመጡ ኬሚካሎችን ለመቀነስ ይረዳል። ሁለተኛው ንጥረ ነገር ዝንጅብል ነው። ዝንጅብል እንዲሁ እና ለዘመናት ለመገጣጠሚያ ምቾት ማጣት እና ድጋፍ ሲውል ኖረዋል። ዝንጅብል የደም ዝውውርን ያሻሽላል። ይህም ወደ ተጎዱ አካባቢዎች የተሻለ የደም ዝውውርና ንጥረ ነገር እንዲዳረስ ይረዳል። ሶስተኛው ንጥረ ነገር ትንሽዬ የተፈጨ ቁንዶ በርበሬ ነው። ይህ ንጥረ ነገር ለብቻ ብዙ ኃይል የለውም፣ ነገር ግን ትልቅ ሚና ይጫወታል። ቁንዶ በርበሬ ውስጥ ያለው ፒፐሪን የተባለ ንጥረ ነገር ሰውነታችን ኩርኩሚን በተሻለ ሁኔታ እንዲወሰድ ወይም እንዲመጠጥ ይረዳል። ያለ ቁንዶ በርበሬ ብዙውን ጊዜ ኩርኩሚን ያለምንም ጥቅም ከሰውነታችን ይወጣል። አዘገጃጀቱ በጣም ቀላል ነው። 2 ኩባያ ውሃ ያፍሉ። ከዛ ግማሽ የሻይ ማንኪያ የእርድ ዱቄት፣ ትንሽ የተላጠ ዝንጅብልና ትንሽ የቆንዶ በርበሬ ጨምሩበት። ለ5-7 ደቂቃ ያክል በዝቅተኛ እሳት ያፍሉት። ከዚያ ውሃውን በወንፊት ያጣሩ። ከፈለጉ ትንሽ የማር መጨመር ይችላሉ እና ሞቅ እንዳለ መጠጣት ይችላሉ። እነዚህ 3 ንጥረ ነገሮች አብረው ሲሰሩ ውጤታቸው ይጨምራል። ኩርኩሚንና ዝንጅብል ብግነትን ይቀንሳሉ። ቁንዶ በርበሬ ደግሞ ኩርኩሚን በተሻለ ሁኔታ ወደ ደም እንዲገባ ያግዛል። ይህም ደግሞ ማለትም ለሰውነታችን እያንዳንዱ ብርጭቆ የበለጠ ጥቅም ያገኛል ማለት ነው። አሁን አንድ ጥያቄ ልጠይቃችሁ። የመገጣጠሚያ ወይም የጉልበት ህመም አጋጥሟችሁ ያውቃል? እና የት አካባቢ? ኮሜንት ላይ ይንገሩኝ። ጉልበት ላይ ነው? ወገብ ወይም ሌላ ቦታ? ለቀጣይ ቪዲዮዎቼ ስለ የትኛው ርዕስ ይበልጥ ጠቃሚ እንደሚሆን ይነግረኛል። ለ5 ቀናት በየቀኑ 1 ብርጭቆ ይጠጡ። በጠዋት ወይም ማታ የፈለጉት ጊዜ መርጠው። ወጥነት ወሳኝ ነው። በአንድ ጊዜ ብቻ ጠጥቶ ትልቅ ውጤት አይጠብቁ። ይልቁኑ ከጊዜ ወደ ጊዜ የሚገነባ ድጋፍ አድርገው ያስቡት። አሁን ደግሞ እንደተለመደው የማስጠንቀቂያ መልእክት እንገራችሁ። ይህ ሻይ ብግነትን ለመቀነስና ምቾትን ለማርገብ ጠቃሚ ተፈጥሯዊ ድጋፍ ሊሆን ይችላል። ነገር ግን ቀድሞ የደረሰ የመገጣጠሚያ ጉዳትን አይመልስም ወይም አርትራይተርስ አይፈውስም። እርጉዝ ከሆኑ፣ የሐሞት ጠጠር ችግር ካለቦ ወይም ደግሞ ሌላ ስር የሰደደ የጤና ችግር ካለቦ ይህ ሻይ አዘውትረው ከመጠጣቱ በፊት ሐኪማችሁን አማክሩ። የመገጣጠሚያ ህመሞ ከባድ ከሆነ፣ ድንገተኛ ከእብጣት ጋር የተያያዘ ከሆነ ወይም ደግሞ ከጊዜ ወደ ጊዜ እየባሰ የሚሄድ ከሆነ ሐኪማችሁን አማክሩ። ስለዚህ እርድ ወይም ኩርኩሚን፣ ዝንጅብልና ጥቁር ቆንዶ በርበሬ ያለው ይህ ቀላል ሻይ የመገጣጠሚያ ብግነትን ለመቀነስና የዕለተ ተዕለተ ምቾትን ለማሻሻል ጠቃሚ ተፈጥሯዊ ልማድ ሊሆን ይችላል። ለ5 ቀናት ይሞክሩት። ወጥነት ይኖራችሁ እና ውጤቱ ከጊዜ ወደ ጊዜ እየተሻሻለና እየተስተካከለ ይሄዳል። ይህ ቪዲዮ ጠቃሚ ሆኖ ካገኙት እባካችሁ አሁኑኑ ሰብስክራይብ ያድርጉ። የደወል ምልክቷንም ይጫኑ። ሁልጊዜ አዳዲስ ቪዲዮ በምሰራ ሰዓት ቅድሚያ ይደርሳችኋል። ይህን ሻይ ለ5 ቀናት ከሞከሩት በኋላ ውጤቱ ምን እንደሆነ በኮሜንት ላይ ጻፉልኝ። መገጣጠሚያ ህመም ያለበት ጓደኛ ወይም ቤተሰብ ካላችሁ ይህን ቪዲዮ ያጋሩት፣ ሼር ያድርጉላችሁ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሆኑልኝ።